ብቻህን ዘወር በምትልበት ጊዜ ብቻህን በምትሆንበት ጊዜ ብቻዬን ሆንኩ አትበል ረቂቡ አላህ አብሮኝ አለ በል ተቆጣጣሪ የሆነው ጌታ ስር ነው ያለሁት በሱ እይታ ውስጥ ነኝ በል ብቻዬን ነኝ አትበል ብቻህን አይደለም ولا تحسبن الله يغفل ساعة ቅጽበቶችን አላህ የሚዘናጋ እንዳይመስል አንተ በምትሰራው ስራ ላይ ولا ان ما يخفى عليه يغيب አንተ ደበቅኩት ያልከው ነገር ከሱ የሚርቅ አይመስልህ ኢማም አህመድ ይህንን ነገር በሚሰሙበት ጊዜ ከመጅሊሳቸው ያለቀሱ ተነስተው ቤታቸውን ዘግተው ለቅሷቸውን እንሰማ ነበር ይላል ይህንን ግጥም እየደጋገሙ ማለት اذا ما خلوت الدهر فلا تقل خلوت وقل علي رقيب ያሉ ይህንን እየደጋገሙ ያለቅሱ ነበር እውነት እኮ ነው ብቻችን ስንሆን እኮ ብቻችን አይደለም